ሰላም የቻናል ቤተሰቦች እንዴት ናችሁልኝ? ሁሉ አማን፣ እኔ በጣም ደህና ነኝ። ብዙዎቻችሁ ቻናሌን እንደወደዳችሁት እየነገራችሁኝ ነው። በጣም ነው የማመሰግነው። እኔም ከዚህ በላይ ብሰራ በጣም ደስ ይለኛል። እናም ለዩቲዩብ ቻናሌ ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚህ አይነት ስራዎችን ማግኘት ትችላላችሁ ማለት ነው። ዛሬ እንግዲህ መግቢያው ላይ እንዳያችሁት አይነት ቪዲዮ እናም አሁን ላይ በቲክቶክ በጣም ፌመስ እየሆነ መጥቷል። ፎቶዎችን ልክ እንደዚህ ያደረጉ ኤዲት ማድረግ ማለት ነው። እና ይህን ነገር እንዴት ነው የሚሰሩት የሚሉትን ነገሮች ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እሺ አሁን ቀጥታ ወደ ካፕከት አፕሊኬሽን እንሄዳለን። ካፕከትን ማግኘት የምትፈልጉ ከሆነ ፕሌይ ስቶር ላይ ካፕከት ብላችሁ ሰርች ካፕከት ብላችሁ ሰርች ስታደርጉ የምታዩት አፕሊኬሽን ይመጣላችኋል። እሱም አይመጣላችሁ ከሆነ የኔ ቴሌግራም ቻናል ላይ አስቀምጥላችኋለሁ። እሱ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ኢንስቶል ታደርጉትና እዚህ ጋር እንግዲህ ኦፕን ብለን እንከፍተዋለን ማለት ነው። ከዛ ሁለት ምርጫዎች ይመጣሉ፣ ሾርት ከት እና ኒው ፕሮጀክት የሚል ማለት ነው። እና ኒው ፕሮጀክት ብለን አዲስ ፕሮጀክት ክሬት እናደርጋለን ማለት ነው። በመጀመሪያ ኒው ፕሮጀክት የምትለውን እንጫናለን። ከዛም ቪዲዮ ወይም ፎቶዎችን አድ እንድናደርግ ይጠይቀናል። እናንተ ኤዲት የምታደርጉት ቪዲዮ ነው ወይስ አውዲዮ ነው የሚለውን ገባችሁለት በኋላ እኔ አሁን በፎቶ እንዴት እንደሚሰራ ነው የማሳያችሁ። ስለዚህ ፎቶዎችን አድ አድርጋለሁ ማለት ነው። ሁሉንም ፎቶዎች ቢያንስ 14 ፎቶዎች ነው እንግዲህ አድ አድርጌ በዛ በነገራችን ላይ የማሳያችሁ ለአፕሊኬሽኑ ጀማሪ ለሆናችሁ ሰዎች ነው ቪዲዮውን እየሰራ ያለሁትኝ። ስለዚህ እዩት። አፕሊኬሽኑ የምታውቁትና ብዙ ቪዲዮ የሰራችሁ ብትሆኑም ብታዩት ብዙ ነገር ትማሩበታላችሁ የሚል ሀሳብ አለኝ ማለት ነው። እሺ አሁን ፎቶዎቹን አድ አድርገን ጨርሰናል። ኦኬ አድ አድርገን ጨርሰናል። እዚህ ጋር እንግዲህ አድ የምትላለች ቀጥታ ወደ ታይም ላይኑ ይወስደኛል ማለት ነው። እዚህ ጋር የምታዩት ፎቶዎቹ አድ ተብለው የተቀመጡበት ታይም ላይን ይባላል ማለት ነው። አሁን ፎቶዎቹ ያሉበት እናንተ መጀመሪያ ላይ እንዲሆንላችሁ የምትፈልጉት ፎቶ ካለ ያንን ፎቶ አሁን እኔ ለምሳሌ ይሄኛው ፎቶ መጀመሪያ እንዲሆንልኝ እፈልጋለሁ እና ይሄኛውን ፎቶዋን ብቻ ጫና አድርጌዝና ወደ መጀመሪያ ወስዳታለሁ ማለት ነው። ያው እንደምታዩት መጀመሪያ ላይ ሄደልኝ ማለት ነው። አሁንም ሌላ ሁለተኛ ፎቶ አመጣለሁ ማለት ነው። ኦኬ ኦርደር ለማስተካከል ማለት ነው። በፎቶ ቪዲዮም ከሆነ ልክ በተመሳሳይ ሁኔታ ነው የምትሰሩት። ዘን ይሄ ይሁን የመጀመሪያው። ኦኬ ይሄ ነው የመጀመሪያው። ከዛም ይሄዳል ማለት ነው። ከዛ እያለ ይቀጥላል። ከዛ ፎቶዎቹን አድ አድርገን እንደዚህ ኦርደር ካደረግናቸው በኋላ ምንድነው የምናደርገው መሰላችሁ? እያንዳንዱ ፎቶ ምን ያክል ዱሬሽን ወይም ምን ያክል ርዝማኔ ይኖረው የሚለውን እናስገባልታለን ማለት ነው። አሁን እዚህ ጋር 3.0 ሰከንድ የሚል አለ የሚታያችሁ ከሆነ ማለት ነው። ወደ ላይ ትንሽ ሰፋ እናደርገዋለን። ቢያንስ አውዲዮኑን መጀመሪያ የምንሰራበትን አውዲዮ አድ እናድርግና ከዛ እዚህ ጋር አድ የምትላለች የምታዩት ከሆነ አድ አውዲዮ የምትለዋን ክሊክ አደረጋችሁ በኋላ ሳውንድ የምትለዋን ትጫናላችሁ ማለት ነው። ሙዚቃ ካለ ስሙን የምታውቁ ከሆነ እዚህ ጋር ሰርች ታደርጉታላችሁ። ወይም ከፎናችሁ ላይ ደግሞ ቀጥታ ማምጣት የምትችሉ ከሆነ እዚህ ጋር እንደምታዩት ማለት ነው ፋይሏ ምልክት ላይ ትገባላችሁ። ከዛም ፍሮም ዲቫይስ የምትለዋን ስትጫኑ ከእናንተ ፎን ላይ ያለው ሙዚቃ ያስመርጣችኋል ማለት ነው። አድርጉልኛል። ከዛም ከምፈልግበት ቦታ ላይ አውዲዮን ፎቶውንም እንዴት መቁረጥ እንደምንችል ላሳያችሁ። አሁን እዚህ ጋር እንዴት ነው የምንቆርጠው? መጀመሪያ አውዲዮ ከሆነ አውዲዮ እንጫናለን። ከዛም አውዲዮን እንጫናለን። ያው እንደምታዩት ሰሌክት አድርጎልኛል። ሰሌክት ሲያደርገው በላይና በታች ነጭ ይሆናል። ከዛ እዚህ ጋር ስፕሊት የምትለዋን እንጫናለን። ስፕሊት ስናደርገው ለሁለት ይከፍልልናል። ከዛም ዲሊት የምትለዋን ከተጫን በኋላ
እንደምታዩት እንግዲህ ከወደዛ ያለውን ጎን ቆርጦልኛል ማለት ነው። እናንተም የማትፈልጉትን ሙዚቃ ወይም ቪዲዮአችሁ ላይ የማትፈልጉትን ነገር እንደዛ አድርጋችሁ ከት ማድረግ ትችላላችሁ ማለት ነው። አሁን ወደ መጀመሪያው ነድና ሙዚቃውን እንስማውና ከሙዚቃው ጋር ፎቶውን እንዴት አድርገን ኤዲት እንደምናደርገው ላሳያችሁ። አሁን ራን እንበለው ሙዚቃውን። እንደምታዩት እንግዲህ ቢያንስ የሙዚቃው ቢት እስከ 19 ሰከንድ ድረስ አይቀየርም ማለት ነው። ስለዚህ እስከዛ ቢት ድረስ ቢያንስ የመጀመሪያው ፎቶ መሆን አለበት ማለት ነው። ያንን የምናደርገው እንዴት መስላችሁ? የመጀመሪያው ፎቶ ላይ እናደርግና ከዚህ ጋር የምታዩት 4 ማዕዘን አለች። እሷን ጫና አድርገን ወደ ጎን ማድረግ ነው። አሁን ትንሽ ደቂቃው ረዘም አለ። ትንሽ ደቂቃው ረዘም ብሏል። ስለዚህ እናሳጥረው 19.2 አንድ ስቴፕ እስኪ በቃ አሁን ከሙዚቃው ቢት ጋር አብሮ ይደልኛል ማለት ነው። እዩት፣ አያችሁታ? በቃ የሙዚቃው ቢት ሲቀየር ቀጥታ ፎቶ ይቀየራል አብሮ። ይህንን እንግዲህ አሳይቻችኋለሁ። ከዚህ በኋላ ያለውን ልክ ከሙዚቃው ቢት ጋር አብራችሁ ፎቶውን ማስገባት ነው የሚጠበቅባችሁ። እኔ እንግዲህ እያንዳንዱ ፎቶ ከሙዚቃው ጋር እኩል ለማስኬድ ልሞክር። እሺ እንግዲህ እንደምታዩት ፎቶዎችን ከሙዚቃው ቢት ጋር አብሬ ለማስኬድ ሞክሬያለሁ። ከዚህ ጋር እንግዲህ መጨረሻ ላይ ስትሄዱ ኢንዲንግ የምትል ነገር አለችና ላታያችሁ ትችላለች። ምናልባት እሷን ክሊክ አድርጋችሁ ዲሊት ማድረግ አለባችሁ። እሱን ቆይ ፕሌይ ብዬ ላሳያችሁ። እዚህ ጋር እንደምታዩት የካፕከት አፕሊኬሽን ሎጎ ነው እና እሱን ዲሊት ማድረግ አለባችሁ። ዋተርማርኩን ዲሊት ታደርጉት ይጠፋል። ትንሽ ደቂቃ ይይዛል። ከዛም ቪዲዮ ላይ ስለማያስፈልግ ማለት ነው። አሁን ስኪፕ ላይ ብለን እንየው እና ዋው አሪፍ ነው። በጣም ነው የሚያምረው። በቃ እንግዲህ ከቢቱ ጋር አብሮ ሄዶልኛል። አሁን እንግዲህ የምናደርገው አኒሜሽኖችን እንሰጣለን። እንዴት ነው የፎቶ አኒሜሽን የምናደርገው? እንግዲህ ፎቶ ላይ ክሊክ ስናደርግ እዚህ ጋር አኒሜሽን የሚል ይመጣልናል። አኒሜሽን የምትለዋን ክሊክ እናደርግና የምንፈልገውን አኒሜሽን አድ ማድረግ ነው። በጣም ቀላል ነው እና ኮምባይን የሚለው አለ። ኮምባይን የሚለውን በመጫን ከሁለቱ የተውጣጣው ማድረግ እንችላለን። ኢፌክት የሚባለው በጣም አሪፍ ነው። እሱን እንፈልጋለን። ይሄኛው ኦኬ። አሁን ኢፌክት እዚህ ላይ እንደምታዩት እንግዲህ አድርገናል። ከዛም ይሄኛው ታይሙ ነው 19 ደቂቃ። የፎቶአችን ርዝመት ነው 19.1 ሰከንድ ማለት ነው። ስለዚህ በፎቶአችን ርዝመት ልክ አኒሜሽኑን አድ ያደርግልናል ማለት ነው። እያንዳንዱ ፎቶ አኒሜሽን እናደርግበታለን ማለት ነው። እሺ ለዚህኛው ለሁለተኛው ቪዲዮአችን አኒሜሽን እናደርግለት። ለሁለተኛው ቪዲዮአችን አሁን ለሁሉም ፎቶዎች አኒሜሽን አድርጌ ጨርሻለሁ። ፕሌይ ብለን እንየው። ኦኬ በደንብ ነው ከሙዚቃው ቢት ጋር ማች አደረገልኝ። እናም በደንብ አኒሜሽኑም ይታያል ብዬ አስባለሁ። አንተ ደግሞ በፈለጋችሁት አኒሜሽን አድ ያደረጋችሁ የራሳችሁን ፎቶ እና ኦዲዮ በማስገባት መስራት ትችላላችሁ ማለት ነው። እንዴት አድርገን ነው ኢፌክቶችን የምንጨምረው የሚለውን ላሳያችሁ። እንዴት ነው ኢፌክት የምንጨምረው? እዚህ ጋር እንግዲህ ኢፌክትስ የምትላለች። ኢፌክትስ የምትለዋን ተጭነን ቪዲዮ ኢፌክት አለ፣ ቦዲ ኢፌክት አለ። ሁለት ነው ያለው። ፎቶ ስለሆነ ቪዲዮ ኢፌክት የሚለውን ነው የምናደርገው። ከዛም የተለያዩ ትሬዲንጎች አሉ። እነሱ ትሬዲንጎችን በመጠቀም ቪዲዮአችሁ ማሳመር ትችላላችሁ ማለት ነው። ይበልጥ እስቲ እንግዲህ እኔ ብላክ ፍላሽ የሚለውን ኢፌክት ልጠቀምና ያሳያችሁ ማለት ነው።
ሁለተኛው ፎቶ ደግሞ ከመጀመሪያው ፎቶ ቀጥሎ አንዳንድ ኢፌክቶችን ደግሞ ሌላ ኢፌክት አድ እናድርግ። ቀረ ያለ አይመስለኝም። እስኪ ትራንዚሽን እንዴት ነው የምናደርገው? ትራንዚሽን ማለት ከአንድ ፎቶ ወደ ሌላ ፎቶ ሲሄድ የሚያሳየውን አክት ማለት ነው። እንዴት አድርገን መቀየር እንችላለን ነው። እንግዲህ እንደምታያችሁ በጣም ብዙ ትራንዚሽኖች አሉ። በጣም ስፖርት ከማድረጋችን በፊት እዚህ ጋር እንግዲህ 720p የሚል አለ። ያው ኤችዲ ማድረግ ከፈለግን ወይም ፉል ኤችዲ ማድረግ ከፈለግን 1080 ላይ አድርገን ፍሬም ሬት ፐር ሰከንዱን 30 ማድረግ እንችላለን። አሪፍ ጥራት ይኖረዋል። ያው ሜጋባይቱም በዛውን ያልክ ከፍ ይላል። አፕሎድ ለማድረግ ትንሽ ከባድ ነው እንጂ እሱ አስቸግርም። ግን እዚህ ጋር ማድርገን በ700 ፒኤምም ያን ያክል የሚከፋ ኳሊቲ አይኖረውም። ስለዚህ በዚህ አፕሎድ ማድረግ እንችላለን፣ ኤክስፖርት ማድረግ እንችላለን። የሰራ ነው እዚህ ጋር እንደምታዩት የአፕሎድ ምልክት ያላትን ተጭነን ኤክስፖርት ማድረግ እንችላለን። ኦኬ እሺ አሁን እንደምታዩት እንግዲህ ቪዲዮን ኤክስፖርት አድርጎ ጨርሶልኛል። ደን ካልኩት ፎኖ ላይ ይቀመጣል። ግን ሸርቱ ቲክቶክ ካልኩት ደግሞ ቀጥታ ከቲክቶክ ጋር አገናኝቶ ራሱ አፕሎድ ያደርግልኛል ማለት ነው። እንደዛ አድርጋችሁ እንግዲህ የቲክቶክ ቪዲዮዎችን መስራት ትችላላችሁ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። እንዲሁም በቪዲዮ መልኩ እንዲሰራላችሁ የምትፈልጉ ከሆነ ማለት አሁን ያሳያችሁ በፎቶ ነው። ቪዲዮ ደግሞ እንዴት አድርጋችሁ ኤዲት ማድረግ እንደምትችሉ እንዳሳያችሁ ከፈለጋችሁ ጻፉልኝ፣ ኮሜንት ላይ አስቀምጡልኝና ከዛ እንሰራለን ማለት ነው። ባይ